ሰላም የቲክቶክ ወዳጆቼ፣ ዛሬ አንድ ነገር ላስቸግራችሁ ነው። ይህን ቪዲዮ ሁሉም ሰዎች ጋር እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉትና በርካቶች ጋር እንዲደርስ እንድታደርጉ በአክብሮት ተጠይቃችኋለሁ። ይህ በምስሉ ላይ የምትመለከቱት ሰው መምህር ሳሙኤል አውላቸው ይባላል። በየካ ክፍለ ከተማ ወረዳ 10 ውስጥ በሚገኝ የአንድ የግል ትምህርት ቤት ውስጥ ፐርፎርሚንግ ኤንድ ቪዥዋል አርት ወይም ደግሞ በአዲሱ ትምህርት የክወናና የእይታ አስተማሪ ሆኖ ሲያገለግል የነበረ መምህር ነው። ይህ መምህር ከትላንትና በስቲያ ይሰራበት ከነበረው ትምህርት ቤት በ30 ደቂቃ ውስጥ የ5 መምህራንን ውድ ስልኮች ይዞ ሰርቆ ተሰውሯል። ይህንን ሰው የትም ቦታ ያያችሁ ሰዎች ለፖሊስ ሪፖርት እንድታደርጉ በአክብሮት እጠይቃለሁ። እንደዚሁም ደግሞ ይህንን ቪዲዮ ለሌሎች በማድረስ ይህ ሰው ምናልባት በተለያዩ የግል ትምህርት ቤቶች በመሄድ እንደዚህ አይነት ነገር ሊያደርግ ስለሚችል ሰዎች እንዲጠነቀቁበትና ይህን ሰው ለፖሊስ ሪፖርት አድርገው በቁጥጥር ስር ውሎ ጉዳዩ በሕግ እንዲታይ እንድታግዙን በአክብሮት እንጠይቃለን። ለምታደርጉት ትብብር ሁሉ አክብሮት የላቅ ያለ ነው። ይህንንም አካውንቴን ፎሎ በማድረግና ይህንን ቪዲዮ ደግሞ በድጋሚ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ እንዲሁም ቪዲዮ ላይክ በማድረግ በርካቶች ጋር እንዲደርስና በርካቶች ከዚህ ሰው የስርቆት ሰለባ እንዲድኑ እንድታደርጉ በአክብሮት እጠይቃለሁ። ስለ ትብብራችሁ አመሰግናለሁ።